ሰላም ጤና ይስጥልኝ። በዛሬው ዝግጅታችን የቤትና የመሬት የዋጋ ሁኔታን እናወራለን። ሁላችንም እንደሰማነው የቤት ዋጋ ቀንሷል፣ የመሬት ዋጋም ቀንሷል። እንደ አጠቃላይም የቋሚ ንብረት ዋጋ መቀነስ ይታያል። በከተማችን በአዲስ አበባ ከተማ ባለፉት 2 ዓመታት ያክል ሁላችንም የምናውቀው ነገር ነው። በዝግጅታችን ለቤት ዋጋ መቀነስ ምክንያት የሆኑትንና እንዲሁም የወደፊት አዝማሚያውን እናያለን። ሁለተኛ ቤት የምርስ ቀንሷል ወይ የሚለውንም እናያለን ማለት ነው። ዓለም ላይ የተለመዱ የቤት ዋጋ መቀነስ ምክንያቶችንና እነዚህ ምክንያቶች እኛ ሀገርም ወይም ይከሰቱ አይከሰቱ የሚለውን በዛው እናያለን ማለት ነው። ለቤት ዋጋ መቀነስ ምክንያት የሚባሉት አንደኛው የኢኮኖሚ እንቅስቃሴ መዳከም ነው። ይህ ለእኛ ሀገርም ይሰራል። ያው ሀገራችን ላይ በተለያዩ ምክንያቶች ባለፉት 2-3 ዓመታት የኢኮኖሚ እንቅስቃሴ መዳከም ታይቷል። እንግዲህ የሰላም ሁኔታውን ጨምሮ በአንዳንድ ሁኔታዎች ላይ የተከሰቱ የሀገራዊ ግጭቶች፣ ጦርነቶች እንዲሁም ከሱ ጋር ተያይዘው የመጡ የእንቅስቃሴ መገደቦች ለኢኮኖሚ መዳከም እንደ ምክንያትነት ሊጠቀሱ ይችላሉ። በዚህ ምክንያት ሰዎች ስራቸውን አጥተዋል፣ ገንዘባቸውን አጥተዋል። የመንቀሳቀስ ነገሮች ስለተገደቡ እንደ ልብ ሰርቶ ቶሎ ቶሎ ገንዘብ ማግኘት ስላልተቻለ ሰዎች ገንዘብ እያገኙ ስላልሆነ እንዲሁም ያላቸውም ገንዘባቸውን እያጡ ስለሆነ የኢኮኖሚ መዳከም አለ። ስለዚህ የኢኮኖሚ መዳከም ሲኖር ደግሞ የሰዎች የቤት የመግዛት አቅማቸው እየተዳከመ ስለሚሄድ የቤት ዋጋ ለመቀነስ ችሏል ማለት ይቻላል። ሁለተኛው የከፍተኛ የብድር ወለድ ነው ለቤት ዋጋ መቀነስ ምክንያት ሊሆን የሚችለው። ይህ በተወሰነ መልኩ ሊሰራ ይችላል፣ ግን በአብዛኛው እኛ ሀገር አይሰራም። ምክንያቱም ብዙዎቻችን ወይም ብዙ ሰው ተበድሮ ቤት የሚገዛበት ሁኔታ ጠባብ ነው ከሌሎች ሀገራት አንፃር። ሌሎች በባንክ ሲስተም ነው ቤት የሚገዛው እና እዚህ የባንክ ሲስተም ላይ ወለድ ሲጨምር ቤት የመግዛት ፍላጎት ይቀንሳል ተብሎ ይወሰዳል። ይህ ግን እኛ ሀገር የለም። ምክንያቱም ሰው ከባንክ የሚገዛው ወይም ምናልባት የባንክ ሰራተኞች እና ለባንክ ቅርብ የሆኑ ሰዎች ካልሆኑ በስተቀር በባንክ የሚገዛ ሰው እኛ ሀገር አነስተኛ ስለሆነ ይህ ብዙ ምክንያት መሆን አይችልም። እርግጥ የባንክ ወለድ ሳይሆን የባንክ ብድር መገደብ ለቤት ዋጋ መቀነስ ብዙ አስተዋጽኦ ይኖረዋል። ሶስተኛው ለቤት ዋጋ መቀነስ ምክንያት ተብሎ የሚጠቀሰው በገበያው ላይ ብዙ ቤቶች መውጣት ነው ወይ ደግሞ የአቅርቦት መብዛት ነው። ይህም በጭራሽ እኛ ሀገር የማይሆን ነገር ነው። ምክንያቱም እዚህ ሀገር በቤት በሚፈልገው ልክ ወይ ደግሞ በህዝባችን ቁጥር ልክ ለምሳሌ በአዲስ አበባ ከተማ በቤት ፍላጎት ልክ ቤት አቅርቦት አለ ማለት አይቻልም። የአቅርቦት መብዛት ዋጋ ያረክሳል የትም ቢሆን። ይህ ግን አቅርቦት ኖሮ ሳይሆን ነገር ቅድም እስካሁን ባለው የመጀመሪያው ነው። በቃ የሰዎች የመግዛት አቅም ቤት ቅንጦት መሆኑ፣ በቃ ሀሳብ ብቻ መሆኑ፣ ሰዎች የቤት ባለቤት ለመሆን የማይችሉበት የኢኮኖሚ ሁኔታ ስላለ ነው እንጂ ብዙ ቤቶች ስለቀረቡም አይደለም። ሌላው ለቤት ዋጋ መቀነስ እንደ ምክንያት የሚጠቀሰው የአካባቢ ሁኔታዎች መቀየር ነው። ለምሳሌ የሙቀት መጨመር፣ የደህንነት ችግር እንዲሁም ሌሎች ነገሮች ነው። ይህም ብዙ ምክንያት ተብሎ አይጠቀስም። የቤትና የመሬት ዋጋ እንዲቀንስ ሌላው በምክንያትነት የተጠቀሰው አምስተኛ ላይ የተጠቀሰው የመንግስት ፖሊሲ ለውጥ ነው። ግን ምናልባትም ዋነኛው ከኢኮኖሚ ችግራችን እኩል በሚባል ደረጃ የመንግስት የፖሊሲ ለውጥ የቤት ዋጋ እንዲቀንስ ያደረገ ይመስለኛል። ይኸው ምንድነው አሁን
በቅርብ የወጣው የንብረት ማስመለስ አዋጅ የሚለው ወይ ደግሞ ምንጩ ባልታወቀ ሁኔታ የተሰራ ቤት ወይም ምንጩ ባልታወቀ ሁኔታ የተፈራ ንብረት ይወረሳል የሚለው ሕግ ብዙ ሰዎችን አስደንግጧል። በተለይ በውጭ የሚኖሩ ወገኖቻችን ዲያስፖራው ከፍተኛ ቤት ገዢ የሚባል መደብ ነው። በዚህ ሕግ ምክንያት በአብዛኞቹ በብላክ ነው ዶላሮች የሚመነዘሩት። ፖላራይዝድ የሆነው ፖለቲካችን ላይ መነካካታቸው ወይ ደግሞ በተለያየ ምክንያት እየተነካካ ስለሆነ በዛ ምክንያትም አላስፈላጊ ኢላማ ውስጥ እንገባለን በሚል ስሜት ንብረት አዲስ አበባ ውስጥ ቤት ገዝቶ ንብረት ለማፍራት የመሸሽ አዝማሚያ እየታየ ነው። ይሄ ሲሪየስሊ ነው። ብዙ ገበያ ወስዶብናል። የትም ፍጪው ዱቄቱን አምጪው የሚባል አባባል አለና በተለይ ሩቅ ሀገር ከባህር ማዶ የሚኖሩ ሰዎች እዛ ሰርተው እዚህ ሀብት ቢያፈሩ ምንም ሆነ ምን ሀብቱ የሀገሪቷ ነው፣ የኢትዮጵያ ሀብት ነው የሚሆነው። አሜሪካን ሀገር ወይም የትም ሀገር ኖሮ እዚህ ሰማይ ጠቀስ ፎቅ ቢገነባ ወይ ደግሞ ሰማይ ጠቀስ ፎቅ ቢገዛ እንግዲህ ስለ ሌላው እንተውና ይህ ሰማይ ጠቀስ ፎቅ ግን እንደ ሀገር የሀገሪቱ ሀብት ነው። የሀገር ሀብት የሚባለውም እዛ ሀገር ውስጥ ያሉ ሰዎች የሁሉም ሀብት ተደምሮ ነው። ጉዳቱ ግን ቀላል ሆኖ አልታየኝም። ምክንያቱም በጣም ብዙ ዲያስፖራ ወገኖቻችን 3፣ 4፣ 5 አንድም 2 ከዛም በላይ ቤት የሚገዙ ደንበኞች በዚህ በንብረት ማስመለስ ሕግ ምክንያት እንዲሸሹ ሆኗል ማለት ይቻላል። እናም ይህ ሀብታቸው ሌላ ሀገር እየፈሰሰ ነው ወይ ደግሞ እዛው ሀብቱን ያፈሩበት ሀገር ገንዘባቸውን ኢንቨስት ያደርጋሉ። ኢትዮጵያ ሊመጣ የሚችል ገንዘብ ይቀራል እዛው ማለት ነው። ዱባይ ኢንቨስት እያደረጉ እያየን ነው። ያ ማለት ከሀገራችን ሀብት ምንም እንኳ ከዚህ ሀገር እየሸሸ ባይሆንም ሊመጣ የሚችል ሀብት ግን አስቀርቶብናል ማለት ይቻላል። የመንግስትን ፖሊሲና አቅጣጫ ለመቃወም አይደለም፣ ግን እየሆነ ያለውን መሬት ላይ እየሆነ ያለውን ያየነውን ለመናገር ያክል ነው። ያ ሕግ ወይ ማሻሻያ ተደርጎለት ወይ ማለሳለሻ ቢደረግለት ምናልባት ለውጥ ሊመጣ ይችላል። በዚህ ምክንያት ብዙ የቤት ገበያው እንደቀረ ግን ምንም እንትን የለው፣ በቃ በደንብ የሚታይ ነገር ነው። ምናልባት የሪል ስቴት አልሚዎች ትልልቅ ባለሀብቶች ይህን ነገር በደንብ አይዝበው ለፖሊሲ አውጪዎችም የሆነውን ነገር ወይ ደግሞ መሬት ላይ ያለውን እውነት አስረድተው አንዳንድ መለሳለሶች ኖረው የዲያስፖራው ቤት ገዢ ተመልሶ ወደ አዲስ አበባ ቢመጣና አዲስ አበባ ኢንቨስት ቢያደርግ ሀገር ነች የምትጠቀመው። ከዚህ ከሕግ ጋር የተያያዘው ወይ ደግሞ የሽብርተኝነትን መደገፍ፣ ግጭቶችን መደገፍ የሚለውን በሌላ መልኩ መከላከል የሚቻልበት ሁኔታ ቢፈጠር እላለሁ። ለቤት መቀነስ ምክንያት ከተባሉት 6ኛ ላይ ያለው ኢኮኖሚያዊ ግፊትና በቤት ውስጥ የመኖር ወጪ መጨመር ነው። ብዙም የሚጠቀስ አይደለም፣ እንዲሁ እንጠቅሰውና እንዲያው የምግብ፣ የኤሌክትሪክ፣ የትራንስፖርት የተለያየ ነገር ወጪው መናር ቤት ለመግዛት ያለንን አቅም እያዳክመዋል ነው። ያው በተወሰነ መልኩ ያስኬዳል። ይህም ለምሳሌ ያው የኑሮ ውድነት አለ፣ የሌሎች ወጪዎቻችን ስለሚጨምሩ ቤት ለመግዛት የሚያስችለንን ገንዘብ ማግኘት ላንችል እንችላለን። ከዛ ጋር የተያያዘ ነው ይሄ። ያው የቤቶቹ ሁኔታ ነው። እሱም እንደ ብዙ ምክንያትነት አይጠቀስም። ለምሳሌ የአሮጌ ቤት ጥራት የሌለው ብዙ ጥገና የሚፈልግ ቤት ምናምን ከሆነ ዋጋ ሊያስቀንስ ይችላል ነው። አዳዲስ ቴክኖሎጂዎች ሲመጡ፣ አዳዲስ ቤቶች ሲፈጠሩ የሌሎች ቤቶች ዋጋ ይቀንሳል አይነት ነው። ይህም ብዙም አያስኬድም። እዚህ ምንም ይሁን ምን የቤት ችግር ያለበት ከተማ ስለሆንን
የፍላጎት ማጣት ሳይሆን ከላይ የተጠቀሱት ሁለቱ ምክንያቶች በዋነኝነት ናቸው ማለት ይቻላል። 8ኛው የመሰረተ ልማት አገልግሎት እጥረት ነው። በዚህ ምክንያት የቤት ዋጋ ይቀንሳል። ይሄ ያስኬዳል ማለት በአንጻራዊነት ሪሞት ኤሪያ ላይ የተሰሩ ቤቶች ከትራንስፖርት ከከተማ ማዕከል ከተለያዩ አገልግሎቶች ራቅ ስለሚሉ ዋጋቸው ይቀንሳል የሚል ነው። 9ኛው የውጭ ኢንቨስተሮች መቀነስ ነው። ይህም ያስኬዳል። እንግዲህ ያው ከላይ እንዳልኩት በሀገራችን የተለያዩ የፖለቲካ ችግሮች አሉብን። በተለይ ከግጭት ጋር በተያያዘ እንግዲህ አብዛኞቹ ምዕራባውያን ወደዚህ ወደ እኛ ሀገር አይሄዱ ዜጎቻቸው ሁሌ የሚያስጠነቅቁበት ሀገር ሆኗል። ያም ብዙ ኢንቨስተሮችን ይገፋል ወይም አይስብም ነው። ስለዚህ ቤት ገዢዎችም በዛው አይመጡም። እንዲሁም ቤት ላይ ኢንቨስት የሚያደርጉ ሰዎች እዚህ ሀገር ውስጥም ሆነው የውጭ እንግዶችን አስተናግድበታለሁ ለምሳሌ ገስት ሀውስ አደርገዋለሁ ብሎ የሚገዛ ሰውም እየጠፋ ስለሆነ እሱ እንደ ምክንያትነት መጠቀስ ይችላል። 10ኛው የቤት ዋጋ ለመቀነስ እንደ ምክንያትነት የተጠቀሰው የገበያ እምነት ማጣት ነው። ሪል ስቴት ዘርፉ ላይ የተሰማሩ ሰዎችን የሚቆጣጠሩ እና በስነ ስርዓት ደንበኞች እንዲያከብሩ የተሳለጠ ግብይት እንዲኖር መንግስት አሁን በቅርቡ ለሪል ስቴት ላይ ያወጣው ህግ እንዳለ ሆኖ ከዛ በፊት የነበሩት ህጎች ግን ሪል ስቴቱ እንዲበላሽ አድርጓል። በተለይ ንፋስ የሚሸጡ ሰዎች ነበሩ አሉም። ብዙ ሰዎች በዚህ የተነሳ የቤት ገበያውን የተሳሳተ ምስል በመስጠት ከቤት ገበያ የራቁ ሰዎች እንዳሉ ይታወቃል። ምንም አይነት መሬት እንኳ ሳይኖራቸው ቤት እየሸጥን ነው ብለው ቅድመ ክፍያ እየተቀበሉ 10%፣ 20%፣ 30% እየተቀበሉ ይዘው የጠፉ በርካታ ሰዎች መኖራቸው የቤት ገበያውን ምስል በመጥፋቱ ምክንያት ብዙ ሰዎች በቀላሉ ቤት ለመግዛት አልቻሉም። ቤት ለመግዛት ባለመቻላቸው ወይ ደግሞ የቤት ዋጋ እንዲቀንስ አድርጓል ማለት ይቻላል። ስለ ቤት ዋጋ መቀነስ ይህን ያህል ካል የመሬት ገበያን እንይ። ያው የመሬት ገበያ ከቤት ዋጋ ጋር ይገናኛል። የቤት ዋጋ ጨምሮ ቤት ለማልማት ፍላጎት ሲኖር የመሬት ዋጋ ሊጨምር ይችላል። ከዚህ ውጭ ባለው ግን ያው የመሬት ዋጋ መቀነሱ የሚጠበቅ ነው የሚሆንም እንዲያውም ይበልጥ ከቤት ዋጋ ይልቅ የመሬት ዋጋ በደንብ ቀንሷል ማለት ይቻላል አሁን ባለው ሁኔታ። ምክንያቱም ግንባታ ዋጋ መናር ሰዎች የተሰራ ቤት አሁን ያሉት ገበያው ላይ ያሉትም ሰዎች የተሰራ ቤት ለመግዛት እንጂ ሰርቶ መሬት የበለጠ ዋጋው ወርዷል ማለት ነው። ወደፊትም የሚወርድ ይመስለኛል። ምክንያቱም ያው እንደሚታየው የግንባታ ዋጋ በከፍተኛ ሁኔታ እየናረ ነው። የቤት ዋጋ ግን ወደ ታች ነው። ስለዚህ የግንባታው ዋጋ ናረ ማለት የመሬት ዋጋ በተቃራኒው ነው መሆን የሚችለው። ምክንያቱም የአንድ ሰው የፍላጎቱን ለማሟላት መሬት በውድ ገዝቶ እንደገና በውድ ሰርቶ የበለጠ አስቸጋሪ ስለሚሆንበት የግድ መሬት በርካሽ ማግኘት አለበት። በርካሽ ለማግኘት ሲችል ነው ሊያለማ የሚችለው። ካልሆነ ግን በቃ ሁሉም ነገር ይቀራል ማለት ነው። መሬቱም አይሸጥም፣ ሰውየውም የመስሪያ ዋጋው ስለሚጨምርበት ሊሰራ አይችልም፣ መሬት ሊገዛ አይችልም ማለት ነው። ከዛ ውጭ ደግሞ አሁን የአዲስ አበባ ከተማ አስተዳደር በተለያዩ ዙሮች በተከታታይነት ወደፊትም ይቀጥላል ተብሏል። የመሬት አቅርቦት አለ። እንዲያውም በቅርቡ በወጣው የአንድ ካሬ ሜትር ዋጋ በ9,800 ብር አሸናፊ የሆኑ የመሬት ገዢዎች እንዳሉ ታይቷል። ያ ማለት በጣም ርካሽ የሚባል ዋጋ ነው። ይሄ ዋጋ 100 ካሬ ሜትር ዋጋ ወደ 1 ሚሊዮን አካባቢ እንደመግዛት ማለት ነው። 150 ካሬ 1 ነጥብ ምናምን መግዛት መቻል ማለት ነው። ይህ ደግሞ የመሬት ታቅፈው ወይም ይዘው የተቀመጡ ሰዎችን የበለጠ የሚጎዳቸው ነው የሚሆነው። ወደፊትም ይህ የሚቀጥል ከሆነ የመሬት አቅርቦት ካለ የመሬት ዋጋ የበለጠ የሚቀንስበት ሁኔታ አለ። ስለዚህ መሬት ይዛችሁ ያላችሁ ሰዎች እድላችሁን ብትጠቀሙ መልካም ነው። አሁን ባለው ገበያ ብትሸጡ የምታተርፉ ይመስለኛል። ሌላ የተለየ ነገር ካልተፈጠረ በስተቀር የመሬት ዋጋ የበለጠ የሚቀንስ ነው የሚመስለው።
ከዛ ውጪ የቤት ዋጋ በቀነሰበት ሰዓት ቤቴን እንዴት ልሸጥ እችላለሁ የሚለውን እናያለን። ቤት በረከሰበት ሰዓት ቤቱን መሸጥ አስፈላጊ ሆኖ ሊገኝ ይችላል። በተለይ ያው ቤት ለመሸጥ ያለማችሁ ሰዎች የግድ መሸጥ አለባችሁ። ምናልባት የባንክ ብድር ሊኖር ይችላል ቤቱን ለማልማት እንዲሁም ለቀጣይ ልማትም ለመሰማራት የግድ መንቀሳቀስ ስላለባችሁ ቤቶቻችሁን መሸጥ አስፈላጊ ሊሆን ይችላል። ዋጋ መቀነስ ምክንያቶችን አይተናል። ስለዚህ እነዛ ምክንያቶች በደንብ አይተን በደንብ አጥንተን ከእነዚህ ምክንያቶች ጋር ሊያግባባን የሚችል ነገር ፈጥረን በዚህ ሁኔታ ውስጥ የምንሸጥበትን ሁኔታ ማሰብ ማጤን አለብን ማለት ነው። ደግሞ ዋጋውን ማስተካከል ይኖርብናል ማለት ከሁኔታዎች ጋር አግባብተን ምናልባት እስከ 30-40% ቀንሳችሁ የምትሸጡበት ሁኔታ ሊፈጠር ይችላል ማለት ነው። ይህን በደንብ አስባችሁበት የግድ ዋጋውን ማስተካከል አስፈላጊ። ቤት ቀንሷል፣ ስለዚህ ጠባብ ገበያ ነው ያለው። በዚህ ጠባብ ገበያ ውስጥ ያለውን እድል ለመጠቀም የግድ ዋጋ ቀንሳችሁ መቅረብ ይኖርባችኋል ማለት ነው። ሌላው ማድረግ ያለባችሁ የቤቱን ወደ ገበያ የምታቀርቡበት መንገድን ማሻሻል ያስፈልጋል። ድሮ እንደ ልብ ቀብረር ብላችሁ የሚሸጡት የነበረው ቤት አሁን በቀላሉ መሸጥ የሚቻልበት ሁኔታ የለም። ለመሸጥ መድከም ይኖርባችኋል ማለት ነው፣ ምክንያቱም ገበያው ጠባብ ስለሆነ። ስለዚህ ምን ይደረጋል? ትናንት በአንድ ሰው ወይ ደግሞ የሆነ ሰው ይህን ቤት ሽጠው ተብሎ የሚሸጥ የነበረው ወይ ደግሞ በራሳቸው ሊሸጡት የሚችሉት የነበረውን አሁን እንደዛ ማድረግ ስለማይቻል ብዙ የቤት ሻጮችን ማነጋገር ይኖርባቸዋል ማለት ነው። የተለየ አቀራረብም የቤቱን ማደስ ካስፈለገ ማደስ፣ እንዲሁም አሁን ዘመኑ የዲጂታል ነው እና ፎቶ ቪዲዮ አዘጋጅቶ ማቅረብ ያስፈልጋል ማለት ነው። ገበያውን ለመሳብ ገዢዎችን ለመሳብ መጣር ማለት ነው። ምናልባት አሁን የሪል ስቴት አልሚዎች የቤት ነጋዴዎች ከሆናችሁ ወደ ቤት የሚመጡ ሰዎችን ቤቱን ለመግዛት ኢንተረስትድ የሆኑ ሰዎችን ባይገዙ እንኳ ለማየት የመጡ ሰዎችን በተለያዩ ዘዴዎች ለማበረታታት በወዳጅነት ቅረብ ሊሆን ይችላል። ምናልባት ምሳ መጋበዝ፣ ሻይ ቡና ማለት ሊያስፈልግ ይችላል። ጀስት ቤቱ ላይ ኢንቨስት እንዳደረጋችሁት ሁሉ ከስተመሩ ላይ ኢንቨስት አድርጋችሁ የበለጠ ሰውየው እንዲገዛ የማድረግ ጥረት ማድረግ ተገቢ ይሆናል ማለት ነው። ይህንንም እያደረጋችሁ በመሀል ቤትን ማከራየት በጣም አዋጭ ነው። የቤት መሸጫ ዋጋ ቢቀንስም የቤት ኪራይ ግን በእጅጉ ነው የጨመረው። ስለዚህ ቤት ለመሸጥ ያዘጋጃችሁ ምናልባት የተለየ ፍላጎት ከሌላችሁ ከቤቱ ከሚገኘው ገንዘብ ጋር በተያያዘ የተለየ ኢንቨስትመንት ፍላጎት ከሌላችሁ በስተቀር ቤቱን ብታከራዩት በቂ ረፍት የሚሰጥ ነው። ገበያው የኪራይ ገበያው ጥሩ ነው። በቃ አትራፊ ነው ማለት ይቻላል። እንዳጠቃላይ የኪራይ ገበያ ሙሉ ለሙሉ አትራፊ ነው ማለት። ቤቱን አከራይቶ መጠቀም በጣም ትርፋማ የሚያደርግ ነገር ነው። በዚህ ውስጥ የቤት ኪራይ ትርፋማነት አሰራርን ስናይ አንድ የንግድ ቤት ወይ ደግሞ ለትርፍ የተገዛ ቤት ተከራይቶ የሚያስገኘው ገቢ አሁን ቤቱን የገዛንበትን ዋጋ በ20 ዓመታት ውስጥ ከመለሰ ትርፋማ ነው ይባላል የኪራይ ገበያ። ስለዚህ አሁን እንደምናየው ለምሳሌ 15 ሚሊዮን የሚሸጥ አፓርታማ 60 ሺህ ብር ይከራያል በወር። ስለዚህ 60 ሺህ ብር በወር ማለት 60 ሺህ ሲባዛ በ12 720 ሺህ ነው። 720 ሺህ ነው። ስለዚህ 15 ሚሊዮን ነው የምንገዛው። 15 ሚሊዮን የገዛ ነው ቤት 720 ሺህ በአመት ያስገኝልናል። አሁን ይህንን 15 ሚሊዮን ለ700 15 ሚሊዮን ሲካፈል ለ720 ሺህ ብናደርገው በአመት የምናገኘው ማለት ነው ወደ 20.8 አመት። ገንዘብ ያላችሁ ሰዎች ቤት እየገዛችሁ ብታከራዩ በጣም ትርፋማ ናችሁ ማለት ይቻላል። አመሰግናለሁ። ጨርሻለሁ።